ይኸው አሁን ብሮንዚናዎቹን አስገብተናል እንደምታዩት። አሁን ኮሎን አድርገን ዘይት አድርገን ፊስታውን የሚያው አስገባብተናል እዛ ጋር። እሺ አሁን ኮሎን ዘይት አድርጊበት እስቲ እንጃ ዘይት ከዛ ራስ አድርጊ አርኪ ከለማር አታብሽ እሺ ልክ ነው አይደል? እሺ አርኪ ትክክል ነው። ሎክ ቱ ሎክ አይደል ያረክሽው? ሎክ ቱ ሎክ ማለት ይሄ ነው ሎክ። ከዛ የካፒ አዛኛው ደግሞ የካፑ ደግሞ ሎክ ቱ ሎክ ይሆናል። እዚህ እና እዚህ ተቀራራቢ ይሆናሉ። እሺ አሁን ኮሎን አምጪና ቁጭ አርጊው። ከዛ ትረስት ቤሪንግ ወይ ራዛሚንቶን በኋላ እናስገባዋለን። እሺ እስቲ ፊቱና ፍሮንት ወደዚህ ነው። ዙር አንተ ዙርና እንደሱ አርግና ቀስ አርግና ቁጭ አርገው። ቆይ ግን እነዚህ ነጥብ አንዴ ከማስገባት እሷን በጨርቅ ጠርቅ አርጋት። እሺ አሁን ቶርክ እናደርጋለን። 55 ኒውተን 90 ዲግሪ ነው የምናደርገው። ነይ ደገፍ አርገኝ እንጂ ከዛ ውጭ ጥቂት ቀላግላቸው እነሱ እንትን ያደርጋሉ። አይ በቃ ዝም ብሎ ዋላቸው ተዘካንዱ ለምሳሌ የሀብታም መኪና ሲመጣ ዝም ብለህ ታየህ ይመጣል። ሰው አለ አይደል እንደዚህ አይነት ነገር አለ። ማይሆን አሁን እኔ ያኛውን ያስቀየረኝ ማለት ያኛውን ፒስተሩን ያስቀየረኝ። አሁን ያኔ ፒስተሩን በተውለት ነው እሱ ለሌላ መኪና ይሸጠዋል። አሁን ፒስተሩን ነው ቶሎ መሸጥ እንሸጠዋለን። ቆይ ይግባ እንሸጠዋለን። ቆይ እሺ ቼክ ካዮ ስሙዝ ነው። በቶርክኔ ሲታሰብ በትክክለኛ ዲግሪ ሲታሰብ ስሙዝ ነው የሚመጣው። በቃ ድምጽ አይኖርም ማለት ነው። በቃ ቆንጆ ነው በጣም ያው አሁን ዲግሪ እንሰራለን። 90 ዲግሪ እንሰራለን። ፓርከር አለ እንዴ? ለደውል አስመጣ ቶሎ እሺ ማጋሊት ሊድ ማለት ፓርከር ላይ ማርከር እሺ። እንግዲህ አሁን ኦይል ስፕሬው እዚህ በኩል ነው፣ ፍሮንቱ በዛ በኩል ነው። ያው እንደሚያሳየን እሺ ቀስቷ ምልክት ወደዛ ነው። እዚህ ጋርም ይሄ የፍሮንት ምልክት ነው የሚያሳየው። ኦይል ስፕሬው በላይ በኩል ከሆነ እኛው ፓርት ይታያችኋል። እቺ የፋሿ ኢንድ ጋፓ ቦታ ወደ ታች በተቃራኒ ነው። ኦይል ስፕሬው እዚህ ጋር ነው ያለው፣ በተቃራኒ እናረጋታለን። ከዛ በኋላ ያኛውን ደግሞ ቤት በኩል እናረጋለን በተቃራኒ በዚህኛው በኩል ያለ እዚህ። ከዛ ይሄን ደግሞ የት ጋር እናረጋለን? እንደዚህ ትራያንግል ቅርጽ ሰራ ማለት ነው። መዘበራረቅ አለበት ግዴታ። እሺ ትክክል ነው። ደርሶታል። አሁን በዛ በኩል አዎ አራት አምጣ። ስንት ነን?
5 ምርጥ በጣም አሪፍ ነው። እቺን አዲስ ነው የገዛኋት። እቺን ፋሻ እቺ አጭሯን ብትገዟት ቆንጆ ነው። ረጅሙን ከምትገዙ ረጅሙ ለትልልቅ መኪና ነው የሚሆነው። እንደገናም ረጅሙ ካሰራችሁት ከላይ ጥብብ ይላል። እቺ ግን አጭሯ አሪፍ ናት። በጣም አዲስ ነው የገዛሁት። እሺ ነው 35 ኒውተን እና 90 ዲግሪ ነው። ይሄው አድርጌዋለሁ ላሳያችሁ ብዬ ነው እንጂ ቶርክና ዲግሪ አድርጌዋለሁ። ዲግሪው ይቀረኛል። ቶርክ ነው ያደረኩት። ይሄው በቃ ይሄ ታችን ሁሉንም አድርጌዋለሁ እንዲህ ላሳያችሁ ብዬ ነው። ምክንያቱም በተደጋጋሚ እንደዚህ አይነት ቪዲዮዎችን ሰርቻለሁ። ሲደጋገም ይሰለቻል። ስማል ዞዞሩ ራሱ አሪፍ ነው በጣም ቆንጆ በጣም ይሄን ይመስላል። እንግዲህ ፍሮንት ከቨሩን ገጥመናል እንደምታዩት ፖስቲሽ ሁሉን ነገር አድርገው ኦሪንጎቹ ውስጥ ያሉትን ማድረገን ይሄን በነገራችን ላይ ቀይረነዋል። ይሄ ኦይል ፓምፕ ከቨሩን ሙሉ እንደምታዩት ይሄን ቀይረነዋል። ምክንያቱም የራሱ የእንትን ቦታ ይሄ እቺ ቦታዋ እቺ የታይሚንግ ቤልት ማሰሪያ መወጠሪያው ሮለሩ አለ አይደል ባለንኪ የሚታሰረው በ10 ቁጥር እሱ ውስጡ ይሄ ብሎኑ ዳምጇል። ይሄ ጥርሱ ዳምጆ ባዶ ነበረ። አሁን ያ ለጥቂት ነው እንጂ ይሄ ነገር ብሎኑ ውልቅ ቢል እንዳለ ቫልቭና ፒስተን ይጋጫል፣ ሌላ ችግር ያመጣ ነበረ። ይሄን በዩዝድ አስቀይረነዋል በዱባይ በሚባለው አሪፍ ነው። ግጥም ምን ያለልን ይሄን ይመስላል። እንግዲህ አሁን ታይሚንግ ጊሮቹን እንዳለ እንገጣጥማቸዋለን። ስትሬነሩንም ገጥመናል። ከኋላ የኦይል ፓምፕ የእንትን የሬር ሲል ከቨሯን እሷን እንገጥማለን። ከዛ በኋላ ወደ ቴስታታ ነው የምንሄደው። እንትን ሶቶኮፓ ከዘጋም በኋላ ታይሚንጎቹ እንዳለ ገጣጥመናቸዋል እንደምታያቸው። ይሄ እንደነገርኳችሁ ከቨሩ አዲስ ነው እንትን ነው በዱባይ ነው የቀየርነው። ኦይል ፓምፕ ከቨሩ ነው ታይሚንግ ከቨርም ነው። ያው እንደምታዩት እዚህ ሁሉን ገጣጥመናል። ፓምፕም እንዳለ ከኋላ ፖምፓውንም አስረናል። ይሄው እሺ አሁን ፍሮንት ከቨሩን እንዘጋለን። እቺ እንትኗን የፎኒክስ እንትኗን አምጣልኝ እስቲ። የካምሻፍ ሴንስ የሚያደርጋት ፎኒክስ አለች። እቺን አጣጥበን እናረጋታለን። ከዛ እሺ እሷን ቆይ ለካዋለሁ። እሺ እንጀምር። እቺ ነበር ቅድም አምጣ ያልከኝ? የትኛው? እሱ አይደለም አለችም። እቺማ ፖስቲሽ ናት። የታዲያ ተመጣጣኝ እንደ አንተ እኮ ነው ተፈራኝ ሩዙን ጆ ካላው ከፋላ ማለት ሰዓቷን ከፋላ ማለት ከመንሱር መስጊድ ላይ አሁን እችንም አልጨርሳትም። ሲታይ እችን አልጨርሳትም። መጀመሪያ ሱስ ከባድ እንደሆነ አየሁ በጣም። እሺ አሁን እዚህ ጋር እንዳለ እሺ
ይኸው እዚህ ደረጃ ደርሰናል። እንግዲህ ፑሊም አስረናል፣ ከቨሩንም አስረናል። ይሄን ይመስላል እንግዲህ የዛሬው ስራችንን እንግዲህ እዚህ ላይ እናጠናቅቃለን።